ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد بدنا يتكبراتشو تكتاتيج السلام عليكم ورحمة الله وبركاته إن شاء الله تعالى من دروس المهمة لعامة الأمة يتسنيتشون رسالة بالله سبحانه وتعالى فقادي أقوم نبت እንቀጥላለን ማለት ነው ያው ባለፈው የቆምነው ዝጋ ነበረ ዝህ አቁመን ያው التشهد الآخر እሱን አቁመን ነበር ማለት ነው ከዚህ ዛሬ የምናነሳው ثم يستعيذ بالله في التشهد الآخر من عذاب جهنم ومن عذاب القبر كملو نانسالن معناتنو ثم يستعيذ بالله بالله سبحانه وتعالى يتبقال الانغريخ الشيخ ابن باز رحمه الله تعالى ياو تشهد الآخر كጨረሰ በኋላ እንዲሰው ተሸሁድ الآخርን ከቀራ በኋላ ከሶላት ማለት ነው ምን ይላል እያሉ ነው ثم يستعيذ بالله فالله سبحانه وتعالى يتبقال في التشهد الآخر የመጨረሻው ተሸሁድ ላይ ማለት ነው የመጨረሻው ተሸሁድ የመሰከረነት ቃል ላይ من عذاب جهنم كجهنم ቅጣት ይጠበቃል ومن عذاب القبر كقبر ቅጣትም ይጠበቃል ማለት ነው ومن فتنة المحيا كبهوت ከሚደርስበት መከራ ወልመማት ሙቶም ከሚደርስበት መከራ ይጠበቃል ومن فتنة المسيح الدجال እንደዚህ ማለት ነው በዱንያ ላይ ያለ ከደጃል ፈተና ይጠበቃል ማለት ነው ثم يتخير ከዛም ይመርጣል من الدعاء كدعاء ይመርጣል ما شاء የፈለገውን ولا سيما በተለይ المأثور የተያዙ የሆኑ من ذلك ከዚህ ዱዓ ማለት ነው እንግዲህ የተወሰዱ የሆኑ ومنه ከነዚህም ከዱዓ መካከል ማለት ነው ምን የሚለው ነው اللهم الله ወይ أعني እገዘኝ እርዳኝ على ذكرك አንተን በማውሳት ላይ وشكرك አንተንም በማመስገን ላይ وحسن عبادتك አንተንም እንደዚሁ ማለት ነው እንግዲህ ያማረ በሆነ አምልኮት ላይ እርዳኝ ሱነ العباده ማለት ነው እንግዲህ አምልኮትን አሳምሮ በመፈጸም እርዳኝ ብሎ ይበል ይቀጥልም ምን ይበል اللهم الله ሆይ إني እኔ ظلمت نفسي ራሴን በድያለሁ ظلما كثيرا ብዙ የሆነ በደልን ولا يغفر الذنوب ወንጀልን የሚምር የለም إلا አንተ እንጂ ብሎ ይበል فاغفر لي ለኔ ማረኝ مغفرة من عندك ካንተ የሆነ ማህርታን ይቅር በለኝ ማረኝ وارحمني أزنلኝ إنك أنت الغفور الرحيم أنت الغفور الرحيم ወንጀልን የምትምርና ረሂሙን በባሪያዎችህ አዛኝ ነህና የሚለውን ዱዓ ያርግ እነዚህ እንግዲህ ከሐዲስ ማለት ነው እንግዲህ የተያዙ ናቸው ማለት ነው ላስየማ ብለው እነዚህን ዱዓ ማድረግ بعد التسليم ማለት ነው አለበት ማለትም بعد التشهد ማለት ነው ተሸሁድን
ከጨረሰ በኋላ ማለት ነው እንግዲህ ሳያሰላምት በፊት ማለት ነው። ሳያሰላምት ነው። እሺ ይህን ካለ በኋላ አማ ፊት ተሸሁዲል አወል የመጀመሪያው ተሸሁድማ እንካነ ሩባዕየን ማለት ነው እንግዲህ ሩባዕየ ከሆነ ሶላቱ ሁለቱን ሰግዶ የሚቀመጠው ነው። ሶላትየም ከሆነ እንደዚሁ ከዛሊክ ሁለቱን ሰግዶ ሲቀመጥ ማለት ነው እንግዲህ ተሸሁዱል አወል ይባላል። እና አማ ፊት ተሸሁዲል አወሊ መጀመሪያው ተሸሁድማ ፈየቁሙ ይነሳል። ፈየቁሙ መነሳት አለበት። በዕደ ሸሃደተይን ከሁለት ሻሪያዎች በኋላ ኢለሰላሳ ወደ ሶስተኛ ማለት ነው። እነሱም እነማን ናቸው? ፊ ዙህሪ ወልዐስሪ ወልመግሪብ ወልዒሻ እነዚህ ሶላቶች ማለት ነው ምንድን ናቸው ማለት ነው? ሁለት ካጠናቀቀ በኋላ የሚነሳው ነው ማለት ነው። መጀመሪያው ይሄ ነው። በዕደ ሸሃደተይን ማለት አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉህ የሚለው የመጀመሪያው ተሸሁድ ማለት ነው። ይህን እዚህ ድረስ ተሕያን ከቀራ በኋላ ይነሳል። ወዴት? ኢለ ሰላሳ ወደ ሶስት ማለት ነው። ወደ ሶስተኛው ረክዓ ፊ ዙህሪ ዙህር ላይ ወልዐስሪ ዐስርም ላይ እንደዚሁ ወልመግሪብ ወልዒሻ እንደዚሁ መግሪብና ዒሻም ላይ ማለት ነው። እነዚህ አራት ሶላቶች ማለት ነው ምን ያደርጋል? ይህን ያደርጋል ማለት ነው። ወኢን ሶላ ሶላት ካወረደ ዐለ ነቢይ ሰለላሁ ዐለይሂ ወሰለም በመልእክተኛው ላይ ፈሁ አፍደል እሱ በላጭ ነው። ምን ላይ? ተሸሁዱል አወል ላይ ማለት ነው። ተሸሁዱል አወል ላይ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉህ ካለ በኋላ አላሁመ ሶሊ ዐላ ሙሐመድ ወዐላ አሊ ሙሐመድ የሚለውን ጨመር ቢያድርግ አፍደል ነው እያሉ ነው ሸይኹ። ይህን ቢጨምር ተሸሁዱል አወል ላይ አፍደል ነው። ያለበለዚያ የት ነው ማቆሚያ? ሸሃደተይን ላይ ማለት ነው። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉህ የሚለውን ማለት ነው። እዚህ ላይ መጀመሪያው ተሸሁድ እዚህ ድረስ ያቆማል። ሶላት አለ ነቢይ ቢጨምር ተወዳጅ ነው፣ አፍደል ነው፣ በላጭ ነው እያሉ ለምን ከተባለ ሊዑሙሚል ሐዲስ ሐዲሱ ሊዑሙሚል አሐዲስ ሐዲሶቹ ለማጠቃለል ሲባል ፊ ዛሊክ ይህን በተመለከተ የመጡትን ማለት ነው። ሶላት አለ ነቢይ ማውረድን በተመለከቱ የመጡ የሆኑትን ሐዲሶች ለማካተት ሲባል ሶላት አለ ነቢይ ቢያወርድ በላጭ ነው እያሉት ነው። ثم يقوم الى الثلاثه እንግዲህ ይሄን ካደረገ በኋላ ወደ ሶስተኛው ረክዓ ይነሳል ማለት ነው። ወደ ሶስተኛው ረክዓ ይነሳል። ተሸሁድ እንግዲህ በዚህ መልኩ እያለቀ ነው ማለት ነው። ቀጣው የሚሆነው ደርሱ አልዓሽር አስረኛው ደርስ ሱነኑ ሶላት የሶላት ሱናዎችን በተመለከተ እናያለን። ሱነኑ ሶላት የሱና ሶላቶች ወሚንሃ ከሱና ሶላቶች መካከል አንደኛ አልእስቲፍታህ ዱዓኡል ኢስቲፍታህ የመክፈቻ ዱዓዎች ማለት ነው። እንግዲህ ሶላት ስንገባ ዱዓኡል ኢስቲፍታህ ይባላሉ። እነሱን እንላለን ማለት ነው። እነሱን የተለያዩ ዱዓዎች አሉ። ከነዛም መካከል አንድ ሰው ሶላት ላይ ተክቢረተል ኢሕራምን አላሁ አክበር ብሎ ከገባ በኋላ የፈለገውን ዱዓ ማለት ይችላል ማለት ነው። እንግዲህ እዛም መካከል ሱብሓነከ አላሁመ ወቢሐምዲከ ወተባረከ እስሙከ ወተዓላ ጀዱክ ወላ ኢላሃ ገይሩክ የሚል አለ። እንደዚሁ ሌላም አለ ማለት ነው። አላሁመ በዒድ በይኒ ወበይነ ኸጢያየ ከማ በዐድተ በይነ አልመሽሪቅ ወልመግሪብ አላሁመ ነቂኒ ሚነ ዙኑቢ ወልኸጣያ ከማ ዩነቀ ሰውቡ ሚነ ደነስ የሚል
አለ ማለት ነው። ሌላም ዱዓዎች አሉ ተገራለትን ከነዛ መካከል ይላል ማለት ነው። ከነዛ መካከል ይላል ዱዓኡል ኢስቲፍታህ ካለ በኋላ ሁለተኛ እንደገና ጀዕሉ ከፊል የደይኒ ዩምና ጀዕሉል ከፊ መዳፍን ማስቀመጥ ማለት ነው። ሚነሱና ነው። መዳፍን ማስቀመጥ አልየዲል ዩምና ቀኝ እጁን አለል ዩስራ በግራ እጁ ላይ መጣል ፈውቀ ሰድር ደረቱ ላይ ማለት ነው። ሒነል ቂያም በሚቆም ጊዜ ቀብለ ሩኩዕ እንደዚሁ ማለት ነው። እንግዲህ ሩኩዕ ከማድረጉ በፊት ወበዕደ በዕደ ሩኩዕም እንደዚሁ ያደርጋል ማለት ነው። ምን ያደርጋል? እጆቹን የቀኝ እጁን ማለት ነው። የቀኝ እጁን እግራ እጁ ላይ ያስቀምጣል ማለት ነው። የቀኝ መዳፉን እግራ መዳፉ ላይ እጁን ያዝ አድርጎ የሰዓት ማሰሪያችን አለ አይደለም? እዛ ላይ ያዝ ያደርግና ደረቱ ላይ ይጥላል። መቼ? ሒነል ቂያም በቆመ ጊዜ ማለት ነው። እንግዲህ ሶላት ላይ ሶላት ዱዓኡል ኢስቲፍታህ እንትን ብሎ ማለት ነው። እንግዲህ ቂራ ፋቲሐን በሚቀራ ጊዜ ሌላም ሲጨምር ማለት ነው። የዛን ሰዓት ቀብለ ሩኩዕ ከሩኩዕ በፊትም ወበዕደ ከሩኩዕ በኋላም ማለት ነው። ሩኩዕ አድርጎ ሲነሳም እንደዚሁ ማለት ነው። ይሄ ሱና ነው። ከሩኩዕ በኋላ ማለት ሰሚዐ አላሁ ሊመን ሐሚደህ ብሎ የዛኔ በሚል ሰዓት እጁን ደረቱ ላይ ማስቀመጡ በዚህ መልኩ ሱና ነው ማለት ነው። ሌላው ሶስተኛ ረፍዑል የደይን ሁለት እጆችን ማንሳት መድሙመተይል አሳቢዕ ጣቶቹን ምን አድርጎ አጠጋግቶ ማለት ነው። ጣቶቹን አጠጋግቶ ሳያራርቅ ማለት ነው። መምዱደትን ዘርግቶ ጣቶቹን ወዴት ሐዘወል መንኪበይን በትከሻ ፊት ለፊት ቀጥ አድርጎ ዘርግቶ ማለት ነው። አዊል ኡዙነይን ወይንም ደግሞ በጆሮ ፊት ለፊት በጆሮ ፊት ለፊት ማለት ነው። መቼ? ዒንደ ተክቢር አወል የመጀመሪያው ማለት ነው። እንግዲህ ተክቢረተል ኢሕራም ላይ ሲገባ ምን ያደርጋል? ሁለት እጆቹን አያይዞ ጣቱን እንደዚህ ማራራቅ የለበትም። ጣቱን አገናኝቶ ማለት ነው። እንግዲህ ይዘረጋና ምን ያደርጋል? በትከሻው ፊት ለፊት ይሄ የእጁ ፊት ለፊቱ እንትኑ አለ አይደለም? ያው ግልባጩ ሳይሆን ምንጨብጥበት ማለት ነው። ያ ወዴት መዞር አለበት? ወደ ቂብላ መዞር አለበት። ወደ ቂብላ ያዞርና ምን ያደርጋል? ያነሳል ማለት ነው። ጣትና ጣቱን አንድ አድርጎ ዝርግት አድርጎ በትከሻው ፊት ለፊት ወይንም ደግሞ በጆሮው ፊት ለፊት እያሉ ነው ሼኹ። አንድ በትከሻ ፊት ለፊት አውራ ጣታችን አለ አይደለም? ያን ወደ ትከሻችን በኩል አድርገን አስጠግተን ማለት ነው። ሌላውን ይሄን የእጃችንን ፊት ለፊት እንትን የምንልበትን የምንጨብጥበትን ወደ ቂብላ እናዞረዋለን ማለት ነው። ወደ ቂብላ እናዞረዋለን። በዚህ መልኩ ነው ማለት ነው። መቼ? ዒንደ ተክቢር አልአወል የመጀመሪያው ተክቢር አላሁ አክበር ብለን ሶላት ላይ ስንገባ፣ ከዚህም በተጨማሪ ወዒንደ ሩኩዕም በምናደርግ ጊዜ እናነሳለን። ወረፍዒ ሚን ከሩኩዕም ስንነሳ፣ ወዒንደል ቂያም ስንቆምም እንደዚሁ ከየት ሚነ ተሸሁዲል አወል ከተሸሁዲል አወል ኢለ ሰላሳ ወደ ሶስተኛው ስንነሳ ማለት ነው። ወደ ሶስተኛው ስንነሳ በዚህ መልኩ እጃችንን እናነሳለን። ስንት ጊዜ ማለት ነው? በጥቅሉ 4 ጊዜ። በመጀመሪያ ተክቢረተል ኢሕራም ስንገባ አላሁ አክበር ስንል እናነሳለን። ሁለተኛ እንደገና ዒንደ ሩኩዕ ልንወርድ ስንል እናነሳለን። ሶስተኛ ከሩኩዕ ስንነሳ
እጃችንን እናነሳለን። አራተኛ عند القيام من التشهد الأول ከተሸሁድ الأول ስንነሳ አላሁ አክበር ብለን እጃችንን እናነሳለን። ይሄ ምንድነው? ሚነ ሱና ነው ማለት ነው። ፊ ሶላት አራተኛው ማዛድ የሚጨመረው عن واحدة ከአንድ في تسبيح الركوع والسجود ሩኩዕ ላይና ሱጁድ ላይ ያለን የምንለው ተስቢህ ማለት ነው። ሩኩዕ ላይ ያለን ሱብሓነ ረቢየል ዐዚም የምንለው ሱብሓነ ረቢየል ዐዚም የምንለው አንዱ ዋጅብ ነው። አንዱ ዋጅብ ነው። እያወቀ ሰውየው ከተወ ማለት ነው ምን ያደርጋል? በጠለ ሰላቱ ነው የሚሉት عند الفقهاء ማለት ነው። እንግዲህ عند الحنابلة ሐናቢላዎች እንደዛ ነው የሚሉት። ያው ሻፊዕያዎች ሱና ነው ቢሉም ማለት ነው። ዙሮ አንዱ ዋጅብ ነው። አንድ ብቻ ማለት ሩኩዕ ላይ ያለን ሱብሓነ ረቢየል ዐዚም የምንለው ዋጅብ ነው፣ ያ ግዴታ ነው። ከዛ የተረፈው ተጨማሪው ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም የምንለው አሁን እንግዲህ የምንቀጥለው ምንድነው? ሱና ነው የሚሆነው ማለት ነው። የት ላይ? ፊት ተስቢህ الركوع والسجود ማለት ነው። ሩኩዕ ላይ ሱብሓነ ረቢየል ዐዚም ነው የምንለው። ሱጁድ ላይ ሱብሓነ ረቢየል አዕላ ሱብሓነ ረቢየል አዕላ የምንለው ከአንድ በላይ የምንጨምረው ሱና ነው። ሌላው ሚነ ሱና ማዛደ የሚጨመረው ነው። አላ ቀውሊ በንግግሩ ላይ አላ ቀውሊ ረበና ወለከል ሐምድ የምንለው ማለት ነው። ረበና ወለከል ሐምድ መቼ? በዕደል ቅያም ከቆምን በኋላ ሚነ ሩኩዕ ከሩኩዕ ከቆምን በኋላ ረበና ወለከል ሐምድ የምንለው ማለት ነው። ሰሚዐ አላሁ ሊመን ሐሚደህ ብለን ምን እንላለን? ረበና ወለከል ሐምድ እንላለን። ከዚህ የሚጨመረው ምን አለ? ረበና ወለከል ሐምድ ሐምደን ከሲረን ሙባረከን ፊህ እያልን የምንጨምረው ይሄ ምንድን ነው? ሱና ነው ማለት ነው። ረበና ወለከል ሐምድ የሚለው እንዳይመስላችሁ እሺ። ረበና ወለከል ሐምድ የሚለው ሳይሆን ከዚህ የሚጨምረው ነው ሱና። ይህሳ ዋጅብ ነው ማለት ነው። ጠይብ አሁንም ወማዛደ ሚነ ሱና ከሱና የሚቆጠረው ማለት ነው። እንግዲህ ወማዛደ ተጨማሪ ነው። عن واحدة ከአንድ في الدعاء ዱዓ ላይ የሚጨመረው ማለት ነው። እንግዲህ ቢልመግፊራ በመግፊራ መቼ? በይነ ሰይደተይኒ በሁለት ስጁዶች መካከል ማለት ሱጁድ ስንወርድ ቀጥታ ተደፍተን አንድ ተመልሰን ቁጭ የምንለው አለ አይደለም? በይነ ሰይደተይን በሁለት ስጁዶች መካከል የምንቀመጠው አለ። እሱ ከአንድ የሚጨመረው ሚነ ሱና ነው። ሚነ ሱና ነው። ምን የምንለው ብድግ ብለን ምሳሌ ረቢ ግፊርሊ ወርሐምኒ ወዓፊኒ ወህዲኒ ወርዙቅኒ ወጅቡርኒ ወርፈዕኒ እነዚህ የሚጨመሩት ሌላም ብዙ ሊጨመር ይችላል። አንድ ሰው ምንድናቸው? ሱና ናቸው። አንዱ ግን ግዴታ ነው። ረቢ ግፊርሊ አንድ ጊዜ ዋጅብ ነው። ከዛ የሚጨመረው ግን ሱና ነው። እሺ ስድስተኛው ጀዕሉ ረእሲ ራስን ማድረግ ራሳችንን ማድረግ ሒያሊ ظهሪ በጀርባ ፊት ለፊት ሩኩዕ ላይ ማለት ቀጥታ ሩኩዕ ስናድርግ የሆነ ነገር ብናስቀምጥ ማለት ነው። ወገባችን ላይ የሆነ ነገር ብናስቀምጥ የሚቆም ደረጃ የሚቆም ቀድር መሆን አለበት ማለት ምን ስናደርግ? ሩኩዕ ስናደርግ ራሳችንና ጀርባችን የተያየ መሆን አለበት። ወዴታይ ማቀርቀር የለብንም። ወደ ላይም እንደገና ከፍ ማለት ጭንቅላታችንን ከፍ ማድረግ የለብንም ማለት ነው። ይሄ ነው። ይሄም ይነሱና ነው። ሰባተኛው ምንድነው? ሙጃፋቱ
አልዐዱደይን ጡንቻዎችን ማራራቅ ዐኒል ጀንበይን ከሁለት ጎኖቻችን ወልበጥን ከሆዳችንንም ጡንቻችንን ማራራቅ ዐኒል ፈኺዘይን ከጭናችን ወልፈኺዘይን ጭናችንንም ሁለት ጭኖቻችንን ማራራቅ ዐኒ ሳቀይን ከሁለት ተረከዞቻችን ፊሱጁድ ሱጁድ ላይ እያለን ማለት ነው። እነዚህ ሱና ናቸው። ምን ማድረግ ሙጃፋቱል ዐዱደይን ማለት ሁለት ጡንቻዎቻችንን ከክንዳችን በላይ ያለው ጡንቻዎቻችንን ማራራቅ ከምን ዐኒል ጀንበይን ከጎናችን ማለት ነው። ከጎናችን ሩኩዕ ስናደርግ አሁን ምሳሌ ጥግት አድርገን እጃችንን ውትፍ ማድረግ የለብንም። ከየት ከጎንና ከሽንጥና ከሽንጣችን ማለት ወልበጥን ከሆዲም ማራራቅ አለብን። ወልበጥን ሆዲንም ማራራቅ አለብን። ከምን ዐኒል ፈኺዘይን ከጭናችን ማለት ነው። አሁን እንትን ስናደርግ ሩኩዕ ስናደርግ ጉንብስ ብለን እንትናችን መገናኘት የለበትም። ሆዲያችን ጭናችን ከታይ ታፋችን ጋር መገናኘት የለበትም። ወልፈኺዘይን እንደዚሁ ጭናችንን ማራራቅ አለብን። ዐኒ ሳቀይን ከምናችን ማለት ነው ከተረከዛችን ፊሱጁድ ሱጁድ ላይ ያለን ማለት ሱጁድ ስንደፋ ጭብጥ ብለን እንዲያለ ይሄ ታፋችንና ከታች የምንረገጠው ማለትም የምንመረኮዘው እግራችን ተረከዛችን ማለት ነው። ሳቀይን ማለት ተረከዛችን መገናኘት የለበትም፣ ከፍ ማለት አለበት። ሱጁድ ላይ ያለን ታፋችንና ተረከዛችን መለያየት አለበት። ሩኩዕ ላይ ያለን ደግሞ ጡንቻችንና ሁለት ጎኖቻችን መለያየት አለባቸው። እጃችንን ዝርግት አድርገን ሆዲያችን ምን ማድረግ አለበት? ሽንጣችን መገናኘት የለበትም ማለት ነው። ከጡንቻችን ጋር እንዲህ ጭብጥ ማለት የለብንም። እንደዚሁ ማለት ነው ሆዲያችንና ፈኺዘይን የጭናችን ታፋችን ማለት ነው መገናኘት የለበትም ማለት ነው። ስምንተኛው ረፍዑ አዚራዐይኒ ሁለት ክንዶችን ማንሳት ዐኒል አርድ ከምድር ሒነ ሱጁድ ሱጁድ በምናደርግ ጊዜ ምናችንን ክንዳችን ከምድር መነሳት አለበት። እንደ ውሻ ተኛኝ መሆን የለበትም። ጠይብ አንዳንድ ጊዜ አሁን ብዙ ሰዎች ሱጁድ ላይ ሲደፉ ምድር ላይ እንዳለ ጡንቻቸው ማለትም ክርናቸውን ያስተኙታል ማለት። ይህ መሆን የለበትም። ቀጥታ ከምድር መነሳት አለበት። እጃችን መመርኮዝ ያለብን ሱጁድ ላይ እያለን እጆቻችን ብቻ ናቸው ከታች ማለት ነው። ከታይ ነው እንጂ የሚያርፉት አምስት ጣቶቻችን መዳፋችንን ጨምሮ ይሄን የምናሳርፈው ከዛ ውጭ ያለው ምድር መንካት የለበትም ማለት ነው። ይሄ መሆን የለበትም ነው። ያው እነዚህን ተጥቢቅ ማድረግ አለብን። በዚህ መልኩ እዚህ ይቁም መሰለኝ እንዳይረዝምባችሁ ደቂቃ እንዳይበዛባችሁ ነው። እና ደግሞ ያው በተጨማሪ ቪዲዮ ቶሎ ላለቅ እችላለሁኝ። ትንሽ እንትን ቢዚ እየሆንኩ ነው። ያው እንትኑን ቻናሉን ሰብስክራይብ አድርጉት። በሚመጣላችሁ ሰዓት ዙሮ ትከታተላላችሁ። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።